የመጀመሪያ ቀኑ ነበር። ስፔሻል ፎርስ ወታደር የሆነው ቲቸር ሆኖ ስራውን ሲጀምር ገና ከመግባቱ በፕራንክ ተቀበሉት። ግን ተማሪዎች ያላወቁት ጉዳይ ሞኛ የመሰላቸው ይህ ሰው ከዘመቻ የተመለሰ ስፔሻል ፎርስ ወታደር መሆኑን ነው። ይሁን እንጂ በዚህ ክፍል ውስጥ ያሉ ተማሪዎችም የዋዛ አይደሉም። 16 አስተማሪዎችን አስባርረዋል። የበለጠ እብድ ሆኖ ቢጠብቁም በሚቀጥለው ቀን በቀጥታ ወደ ክፍሉ ገባ። ይህን ስፔሻል ፎርስ ወታደር ከምንም ነገር አልቆጠሩትም። ተማሪዎች ምግብ ያበስላሉ፣ አንዳንዶቹ ጊታር ይጫወታሉ፣ አንዳንዶቹ ደግሞ ቪዲዮ ጌም ይጫወታሉ። ከሁሉም የከፋው ደግሞ እዛው የሚበሉት ትኩስ ምግብ ነበር። እነሱን ለማሸነፍ ራሱን ከማስተዋወቅ ጀመረ። ነገር ግን ተማሪዎቹ የራሳቸውን ነገር ማድረግ ቀጠሉ። ማይክ በስሱ ፈገግ አለና ላስቲክና ቾክ አንስቶ የእሳት ማጥፊያ ሲስተሙ ላይ ወነጨፈ። በቀጣዩ ሰከንድ ሁሉም ተማሪዎች በድንገት በውሃ ረጥበዋል። ማይክ በፈገግታ ዣንጥላ ይዞ ቆመ። እነዚህ ችግር ያለባቸው ልጆች አሁን ትምህርት ጠላታቸው ነው። ወደ ትክክለኛ ቦታቸው ለመመለስ ሊረዳቸው ሲል ክላስ ውስጥ እንዲያጨሱ ፈቀደላቸው። ከክላስ ለቀው መውጣት የሚችሉበትን መንገድ አመጣቸው። 3 ጥያቄዎች በትክክል ለመለሰ ተማሪ በሰላም ክፍሉ ለቆ መሄድ እንደሚችል ነገራቸው። የሲጋራ ፓካ አወጣና ጠየቀ። ሲጋራ ከምን እንደሚዘጋጅ ጆን ፈታ ብሎ እጁን አወጣና በትክክል መለሰ። ጊታሩን ይዞ ተማሪዎች እያጀቡት በደስታ ሄደ። የተማሪዎቹ ወደ ቤት የመሄድ ፍላጎትም በጣም ጨመረ። ሳይታሰብ ግን በትምህርት ቤት አስተዳደሩ ይሄ ሁሉ ድራማ እየታየ ነበር። ደስተኛም አይደሉም። ነገር ግን ማይክ ግድ አልሰጠውም። በራሱ መንገድ ማስተማሩን ቀጠለ። ሲጋራ እንዴት እንደሚዘጋጅና ጉዳቱንም ጭምር ነገራቸው። ተማሪዎቹ ግን ግራ ገብቷቸዋል። ይህን አስተማሪ ሊወዱት ነው መሰለኝ። ድንገት ግን አንድ ቀን ማጨስ የሚወደው ተማሪ ጠፍቶ ቀረ። ማይክ መረጃ ሲጠይቅ ልጁ ለማፊያ ቡድን እንደሚሰራ ደረሰበት። እናም ብቻው